አንድ ጥያቄ ልጠይቃችሁ። የማይቻልን ነገር ማድረግ ብትችሉ ምን ታደርጉ ነበር? ምናልባት እግዚአብሔር በልባችሁ ያኖረው ለእርሱ ክብር የሚሆን ታላቅ የድፍረት ሥራ ሊሆን ይችላል። ወይም ደግሞ የማይቻል የተባለው ነገር ከሰዎች ጋር ባላችሁ ግንኙነት ዙሪያ ሊሆን ይችላል። እግዚአብሔር ምን እንዲያደርግላችሁ ትፈልጋላችሁ? ዛሬ ምሽት ለእናንተ ለልጆቹ የሚሆን አስደናቂ የምስራች አለኝ። እግዚአብሔር የማይቻለውን ነገር ለእናንተ ማድረግ ይፈልጋል። እግዚአብሔር የሌላቸው ወይም ኃይሉ የሌላቸው ሰዎች ሁልጊዜም ታላላቅ ነገሮችን ያደርጋሉ። ነገር ግን እግዚአብሔር እናንተን የጠራችሁ ታላላቅ ነገሮችን እንድታደርጉ ሳይሆን የማይቻሉ ነገሮችን እንድታደርጉ ነው። በጣም የምወዳቸውን ጥቂት አባባሎች ላካፍላችሁ። A.W. ቶዘር እንዲህ ይላል፣ እግዚአብሔር የማይቻለውን ነገር በእነርሱ በኩል የሚያደርግበትን ሰዎች ይፈልጋል። ይህን ቀጣዩን አረፍተ ነገር ደግሞ ይበልጥ ወደዋለሁ። በራሳችን ኃይል ብቻ ልናደርጋቸው የምንችላቸውን ነገሮች ብቻ ማቀዳችን ምንኛ የሚያሳዝን ነው። ጆርጅ ሙለርም በተመሳሳይ እምነት ሊሆኑ በሚችሉ ነገሮች ክልል ውስጥ አይሰራም። በሰው አቅም ሊሆን በሚችለው ነገር ውስጥ ለእግዚአብሔር ምንም ክብር የለም። እምነት የሚጀምረው የሰው ኃይል በሚያበቃበት ቦታ ላይ ነው ይላል። በህንድ የነበረችው ታላቋ ሚስዮናዊ ኤሚ ካርማይክል የማይቻል ነገር ሲገጥማችሁ በማይቻለው አምላክ ላይ መታመን ትችላላችሁ ትላለች። ዋረን ወርዝቢ የተናገረው ደግሞ ልብ ይነካል። እምነታችን በትክክል የሚፈተነው እግዚአብሔር የማይሸከሙትን እንድንሸከም፣ የማይመስለውን እንድናደርግ እና የማይሆነውን እንድንጠብቅ ሲጠይቀን ብቻ ነው ይላል። ዲ.ኤል. ሙዲም እግዚአብሔር አጋር ከሆነ እቅዶችን ታላቅና የማይቻሉ አድርጋቸው ይለናል። ወንድም ጊብስ እነዚህ እኮ የሰዎች ንግግሮች ናቸው ትሉኝ ይሆናል። ታዲያ እነዚህን የመጽሐፍ ቅዱስ ክፍሎች ስሙ። በኤርምያስ 32:17 ላይ ጌታ እግዚአብሔር ሆይ እነሆ አንድ ሰማያትና ምድርን በታላቅ ኃይልህና በተዘረጋችው ክንድ ፈጥረሃል፣ ለአንተ የሚሳንህ ምንም ነገር የለም ይለናል። በቁጥር 27 ላይ ደግሞ እነሆ እኔ የእሴት ሁሉ አምላክ እግዚአብሔር ነኝ፣ በውኑ ለእኔ የሚሳነኝ ነገር አለን ይለናል። በማቴዎስ 19:26 ላይ ኢየሱስ ትኩር ብሎ አያቸውና ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። ለመሆኑ አስተውላችሁታል? እኛ ስለማይቻሉ ነገሮች ማውራት አቁመናል። የምናመልከው ግን የማይቻለውን የሚያደርገውን አምላክ ነው። ሁላችንም በሕይወታችን የሆነ ወቅት ላይ መውጫ ሲጠፋንና ግድግዳው ላይ ስንጣበቅ እግዚአብሔር ሆይ ምን እንደማደርግ አላውቅም፣ የት እንደምሄድ አላውቅም፣ ወደ የትኛው አቅጣጫ ዘወር እንደምል አላውቅም፣ ምን ላድርግ ብለነዋል። መውጫ አጥተን ስንጨነቅ ነገሮች ሁሉ የማይቻሉ መስሎ ይታያሉ። ይህን ሁሉ ስቃይና ሐዘን አልፈን የምንወጣ አይመስለንም፣ ወይም ደግሞ ካለንበት ከባድ የገንዘብ ችግር የምንላቀቅ አይመስለንም። ሐኪሙ የነገረንን ከሰማን በኋላ መፈወስ የማይታሰብ ሊመስለን ይችላል። እናም በዚህ መልኩ በብዙ አይነት ሁኔታዎች ውስጥ እንገባለን። እዚህ ላይ መጀመሪያ እንድታስተውሉ የምፈልገው ነገር ቢኖር የማይቻል ብለን የምናስበውን ሁኔታ ኢየሱስ ጠንቅቆ እንደሚያውቅ ነው። የማይቻል ሁኔታ አላልኩም፣ የማይቻል የሚመስል ሁኔታ ነው ያልኩት። ምክንያቱም የማይቻል መስሎ ነው የሚታየን። ለምሳሌ እኔና እናንተ በሕይወታችን ውስጥ ካሉ አስቸጋሪ ሁኔታዎች አንዱ ሲገጥመን ወይም መውጫ ሲጠፋን ምን እንላለን? ኦ ጌታ ሆይ ምን ላድርግ እንለዋለን። ይሄ ግን የተሳሳተ ጥያቄ ነው። ይሄ በጣም አስፈላጊ ስለሆነ በደንብ አስታውሱ። ምክንያቱም እንዲህ አይነት ሁኔታ ውስጥ መግባታቸው አይቀርም። ጌታ ሆይ በዚህ ምድር ላይ ምን ልሆን ነው? ምንስ ላድርግ ብለን የጠየቅን ስንቶቻችን ነን? ይሄ ትክክለኛው ጥያቄ አይደለም። ትክክለኛው ጥያቄ ጌታ ሆይ አንተ ምን ልታደርግ ነው የሚለው ነው። ጌታ ኢየሱስ ክርስቶስ በመለኮታዊ ኃይሉ ወደ ሕይወታችንና ወደ ሁኔታዎቻችን ውስጥ ሲገባ የማይቻል ምንም ነገር የለም። ችግሮቼን እኔው ራሴ ብቻዬን ለመወጣት ከሞከርኩኝ አደጋ ላይ ነኝ። ነገር ግን እርሱ ጣልቃ እንዲገባ ከፈቀድኩለት ካወቅኩትና ወደ ሁኔታዎቼ እንዲመጣ ከጠራሁት በእርሱ ርኅራኄና ፍቅር ምክንያት ያጋጠመኝ ነገር ምንም ይሁን ምን መፍትሄ ይሰጠዋል። ብዙ ጊዜ ነገሮች ለምን መስመር እንደማይዙ ግራ ይገባናል። ምክንያቱን ለማወቅ እንላተማለን። እግዚአብሔር ግን እኛ ነገሩን እንድንፈታው ሳይሆን በእርሱ እንድንታመን፣ እንድንደገፍበትና ወደ እርሱ እንድንጮህ ነው የሚፈልገው።
እርሱ ስለ ሁኔታዎቻችን ያውቃል ብቻ ሳይሆን የማይቻል ለሚመስለው ሁኔታችን ሁልጊዜም እቅድ አለው። ኢየሱስ በምንም ነገር ድንገት አይገረምም። ሁልጊዜም ምን እንደሚያደርግ ያውቃል። እንዴት፣ የት፣ መቼ እንደሚያደርገውና ምን አይነት መፍትሄ እንደሚያስፈልግም ጠንቅቆ ያውቃል። በሕይወታችሁ ውስጥ ምንም አይነት ነገር ቢገጥማችሁ እርሱ ምን ማድረግ እንዳለበት ያውቃል። ስለዚህ እኔ የራሴን ስሌትና ጭንቀት አቁሜ በእርሱ መታመን እጀምራለሁ። እርሱ የሚያደርገውንም አያለሁ። እግዚአብሔር በሕይወታችሁ ውስጥ ነገሮችን እንዴት እንደሚገለባብጥ ስታዩ ትደነቃላችሁ። እንግዲህ እኛ የምንፈልገው የማይቻለውን ነገር ከእግዚአብሔር ዘንድ ለመሻት፣ በእግዚአብሔር ተአምራት ለማመን እንዲሁም እግዚአብሔር ለስሙ ክብርና ለእኛ መልካምነት በሕይወታችን ውስጥ ከምናስበው በላይ ታላቅ ነገር እንደሚያደርግ አልመን ለመነሳት ነው። ለዚህም ይረዳን ዘንድ ስለ ኢየሱስ የሚናገሩ 2 የተለያዩ ታሪኮችን በመመልከት መሰረቱን እንጣል። የሚያስደንቀው ነገር ኢየሱስ በምድራዊ አገልግሎቱ በ2 የተለያዩ ጊዜያት በ2 የተለያዩ ምክንያቶች ተገርሟል። የመጀመሪያው ታሪክ ኢየሱስ በገዛ በትውልድ ሀገሩ ሳለ ሰዎች እርሱ ማንነቱን ሲናገር ይተቹት ነበር። ይሄ ሰው ማነኝ ይላል እያሉ ይደነቁና ይቃወሙት ነበር። በማርቆስ 6:5-6 ላይ እንዲህ ይላል፣ በዚያም በጥቂት ደዌዎች ላይ እጁን ጭኖ ከመፈወስ በቀር ምንም ታላቅ ተአምር ሊያደርግ አልቻለም። ስለ አለማመናቸውም ተገረመ። እዚህ ላይ ኢየሱስ የተገረመው እርሱ ማን እንደሆነ ለመቀበል ባሳዩት የእምነት ማነስ ነበር። ሁለተኛው ታሪክ ይህ ደግሞ ስለ አንድ የሮማ መቶ አለቃ ነው። ይህ መቶ አለቃ የታመመ አገልጋይ ነበረው። ወደ ኢየሱስ መጥቶ አገልጋዩን እንዲፈውስለት ለመነው። መቶ አለቃው ኢየሱስ አንዲት ቃል ብቻ በመናገር አገልጋዩን መፈወስ እንደሚችል ሙሉ በሙሉ አመነ። በሉቃስ 7:9 ላይ ኢየሱስም ይህን ሰምቶ በእርሱ ተደነቀ። ዘወርም ብሎ ለተከተሉት ሕዝብ እላቸዋለሁ በእስራኤል እንኳ እንዲህ ያለ ታላቅ እምነት አላገኘሁም አለ ይላል። ኢየሱስ በ2 የተለያዩ ጊዜያት ተገረመ። አንደኛው በእምነት ማነስ፣ ሁለተኛው ደግሞ በታላቅ እምነት። ታዲያ እናንተ ብቻ ልትመልሱት የምትችሉት ጥያቄ ልጠይቃችሁ። ኢየሱስ የእናንተን የእምነት ደረጃ ቢመለከት እምነታችሁ ምንኛ ታላቅ፣ ደፋርና ጨካኝ በመሆኑ ይገረማል ወይስ ምንኛ አነስተኛና የጎደለ በመሆኑ ይደነቃል? ባለፈው 1 ዓመት በሕይወታችሁ በማንኛውም አቅጣጫ የወሰዳችሁትን የታላቅ እምነት እርምጃ እስኪ ያስቡት። በዚህ ባለፈው ዓመት ያለ እግዚአብሔር እገዛ በፍጹም ልታደርጉት የማትችሉትን ትንሽ አደገኛና ደፋር የሆነ ነገር ለመስራት ሞክራችኋልን? የጸሎት ሕይወታችሁስ እንዴት ነው? ለምን ነገር ነው የጸለያችሁትስ? እግዚአብሔር የጸለያችሁትን ጸሎት ሁሉ ዛሬ ቢመልሰው በዚህ ዓለም ላይ ምን የሚለወጥ ነገር ይኖራል? ለብዙ ክርስቲያኖች የሚያሳዝነው ነገር ምንም የሚለወጥ ነገር አይኖርም። ምክንያቱም አልጸለዩም፣ ምንም እርምጃ አልወሰዱም፣ ደፋርም አልነበሩም። እግዚአብሔር ግን ሁሉን ማድረግ እችላለሁ እያለ እናንተ ለመሞከር እንኳ አልደፈራችሁም። እግዚአብሔር በእናንተ ታላቅ እምነት ይገረማል ወይስ በእምነታችሁ ማነስ ነው የሚገረመው? በእግዚአብሔር ዘንድ ምንም የማይቻል ነገር የለም። ምክንያቱም በእርሱ ዘንድ ውድቀት የሚባል ነገር የለም። በመጽሐፍ ቅዱስ ውስጥ እግዚአብሔር በጣም ጥሮ ነበር ግን አልተሳካለትም የሚል ክፍል አናነብም። በእግዚአብሔር ዘንድ ሁሉ ይቻላል፣ ምክንያቱም እርሱ ሁልጊዜም ሁሉን ያስተውላልና። ስሙኝ፣ አሁን በዚህ ሰዓት ጭንቅላታችሁን እያዞረውና እያሰቃያችሁ ላለው ችግር እግዚአብሔር መፍትሄው ምን እንደሆነ፣ መፍትሄው ማን እንደሆነና መፍትሄው የት እንዳለ አስቀድሞ ያውቃል። እንዴት እንደሚያስተካክለውና ነገሮችን እንዴት እንደሚለውጥ ያውቃል። ችግሩ ግን እኛ የእግዚአብሔርን ችሎታ በራሳችን አቅም መለካታችን ነው። እኛ ማድረግ ስለማንችለው፣ እኛ ስለማናውቀው ወይም ደግሞ ከዚህ በፊት አይተነው ስለማናውቅ እግዚአብሔርንም ከእኛ ጋር እኩል አድርገን እንቆጥረዋለን። እግዚአብሔር ሰማይ ሆኖ እየሰማሁ ነው፣ ግን ይሄ ነገር በፍጹም አይሰራም የሚል ይመስለናል። ነገሮችን የምንለካው በራሳችን ማስተዋል ነው። በትዳራችን፣ በጤናችን፣ በገንዘባችን፣ በልጆቻችን ወይም በማንኛውም የህይወት ክፍላችን ውስጥ ችግር ሲገጥመን አብዛኛውን ጊዜ ማወቅ የምንፈልገው እንዴት የሚለውን ነው። ይሄ ነገር እንዴት ሊሆን ይችላል እንላለን። በዮሐንስ 6:8-9 ላይ የስምዖን ጴጥሮስ ወንድም እንድርያስ እንዲህ አለ፣ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚያ አለ፣
ነገር ግን እነዚህ ለዚህ ሁሉ ሕዝብ እንዴት ይበቃሉ አለው። የእንድርያስ ችግር ነገሩን በራሱ አእምሮ ለማስላት መሞከሩ ነው። ማብዛትና ማካፈል ውስጥ ገባ። ካልኩሌተሩን አወጣው። አይ አልገባኝም ኢየሱስ ሆይ፣ ይሄ እንዴት ሊሆን ይችላል? በፍጹም አይገባኝም አለው። እምነት ማለት እግዚአብሔር ነገሩን እንዴት እንደሚያደርገው በትክክል መረዳት ማለት አይደለም። እግዚአብሔር እንዴት አድርጎ እንደሚያቀርብላችሁ እንድትረዱ አይጠብቃችሁም። ከእናንተ የሚጠብቀው ማመን ብቻ ነው። እግዚአብሔር የማይቻሉ በሚመስሉ የህይወት አቅጣጫዎች ውስጥ የሚረዳን በኋላ ላይ ለሚገጥሙን ነገሮች ሊያዘጋጀን ስለሚፈልግ ነው። እግዚአብሔር የማይቻሉ ሁኔታዎችን እንድንጋፈጥ የሚፈቅደው ቆም ብለን ወደ ኋላ እንድንመለከትና እርሱ ያደረገውን እንድናስታውስ ስለሚፈልግ ነው። ለዚህ እኮ ነው ያ 5000 ሰው ሴቶችና ሕፃናትን ሳይጨምር በተአምር ከተመገበ በኋላ መጽሐፍ ቅዱስ 12 መሶብ ትርፍ መኖሩን የሚነግረን። ለመሆኑ ደቀ መዛሙርቱ ስንት ነበሩ? 12 ነበሩ። እያንዳንዳቸው አንድ ሙሉ መሶብ ተሸክመው ነበር። ይሄ የሆነበት ምክንያት በቀሪው ዘመናቸው ሁሉ ሌላ የማይቻል ከባድ ሁኔታ ሲገጥማቸው እግዚአብሔር ከተረፈው ጭምር ያን ያህል ታላቅ ተአምር ያደረገበትን ያንን ጊዜ እንዲያስታውሱ ነው። አሁን በማቴዎስ ምዕራፍ 14 ላይ እንድንመለከት እፈልጋለሁ። እግዚአብሔር የማይቻለውን ነገር እንድናደርግለት ከፈለግን በዚህ ክፍል ውስጥ ትልቅ ትምህርት ይሰጠናል። ታሪኩ ጴጥሮስ በባህር ላይ ስለመራመዱ የሚናገር ሲሆን ከቁጥር 22 ጀምረን እንመልከት። ኢየሱስ ሕዝቡን እስኪያሰናብት ድረስ ደቀ መዛሙርቱ በታንኳ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም ካሰናበተ በኋላ ሊጸልይ ብቻውን ወደ ተራራ ወጣ። ታንኳይቱ ግን አሁን በባህር መካከል ሳለች ነፋሱ ከወደፊት ለፊት ስለነበር በማዕበል ትጨነቅ ነበር። ደቀ መዛሙርቱ በታንኳ ውስጥ ነበሩ። ኢየሱስ ራሱ ነው ወደዚያ የሰደዳቸው። ነገር ግን እጅግ አስፈሪና አስጨናቂ ማዕበል ገጠማቸው። ልምድ ያላቸውን ባህረኞች ሳይቀር ያስፈራ ማዕበል ነበር። አሁን ምን እንደተፈጠረ ተመልከቱ። ከሌሊቱም በአራተኛው ክፍለ ዘመን ኢየሱስ በባህር ላይ እየተራመደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲራመድ ባዩት ጊዜ ምትሃት ነው ብለው ደነገጡ፣ በፍርሃትም ጮሁ። ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ፣ አትፍሩ አላቸው። አሁን አንድ ሰው እግዚአብሔርን የማይቻለውን ነገር እንዲያደርግ ሊጠይቀው ነው። ቀደም ሲል 5000 ሰው ሲመግብ የማይቻለውን ነገር አይተዋል። አሁን ግን ይበልጥ የማይቻለውን ነገር ሊጠይቁ ነው። በቁጥር 28 ላይ ጴጥሮስን መልሶ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው ይላል። እዚህ ላይ የመጀመሪያው ቁልፍ መመሪያ አለ። የማይቻለውን ነገር መጠየቅ አለባችሁ። ጴጥሮስ ያደረገውን አስተዋላችሁ? ጌታ ሆይ በውሃው ላይ ወደ አንተ እንድመጣ እዘዘኝ ነው ያለው። በዚያች ታንኳ ውስጥ ሁሉም ደቀ መዛሙርት ነበሩ። ነገር ግን የጠየቀው አንዱ ብቻ ነበር። አንድ ሰው ስለጠየቀ ብቻ እግዚአብሔር የማይቻለውን ነገር አደረገ። ለመሆኑ መጨረሻ ጊዜ እግዚአብሔርን በግልጽና በልዩ ሁኔታ እየጠየቃችሁት መቼ ነው? በያዕቆብ መልእክት ላይ ለምኑ ይሰጣችኋል የሚለው ቃል በትክክልና ለይቶ በግልጽ መጠየቅን የሚያመለክት ነው። ለመጨረሻ ጊዜ የማይቻለውን ነገር የጠየቃችሁት መቼ ነው? ምንስ እየለመናችሁ ነው? እግዚአብሔር ምን አይነት የማይቻል ነገር እንዲያደርግላችሁስ ትፈልጋላችሁ? አምላኬ እኮ ሳይጠራጠር በእምነት የሚለምን ሁሉ ይቀበላል ብሎኛል። የማይቻለውን ነገር የምታደርጉት እናንተ አይደላችሁ። በእናንተ በኩል የማይቻለውን የሚያደርገው እርሱ አምላካችሁ እግዚአብሔር እንደሆነ ታስተውላላችሁ። ይህን ተአምር የምሰራው እኔው ራሴ ነኝ ብላችሁ ካሰባችሁ በትዕቢትና በውሸት ከንቱነት ውስጥ ናችሁ ማለት ነው። ለመሆኑ የልመናችሁ ኃይል ምን ያህል ታላቅ እንደሆነ ትረዳላችሁ? ወይስ ሰይጣን እምነታችሁን አክስሮት የእናንተ ጸሎትና ልመና ምንም ለውጥ እንደማያመጣ አሳምኗቸዋል? በእምነት እመኑ፣ ለምኑ፣ ትቀበላላችሁ። እግዚአብሔር እንዲያደርግላችሁ የምትፈልጓቸው የማይቻሉ ነገሮች ዝርዝር ሊኖራችሁ ይገባል። ነገር ግን በመጀመሪያ መጠየቅ አለባችሁ። እግዚአብሔር የማይቻለውን እንዲያደርግላችሁ ከፈለጋችሁ አንደኛ መጠየቅ አለባችሁ። ሁለተኛ አይናችሁን ከማዕበሉ ላይ ማንሳት አለባችሁ። ይህን በደንብ አስተውሉ። እኔ በዚያች ታንኳ ውስጥ በነበርኩበት ጊዜ ኢየሱስ ሆይ በውሃ ላይ መራመድ እፈልጋለሁ፣ ግን መጀመሪያ ይህን ማዕበል ልታቆመው ትችላለህ? ሁኔታዎችን ትንሽ ልታስተካክላቸውስ ትችላለህ? የሚል ይመስለኛል። እግዚአብሔር ግን ሁኔታዎችን አያስተካክልልንም። ሁኔታዎችን ለማስተካከል የሚጥረው ሰው ነው።
እኛ ብዙውን ጊዜ ወንድሜ ሆይ አሁን ይህን የተበላሸ ነገር እንዴት እናስተካክለው እንላለን። እግዚአብሔር ግን ይህን የተበላሸ ነገር በእኔ እጅ ላይ ለምን አትተወውም ይለናል። አይናችሁን ከማዕበሉ ላይ ማንሳት አለባችሁ። በሕይወታችሁ ውስጥ ያለው ማዕበል እግዚአብሔርን የማይቻለውን ነገር እንዳትጠይቁት የሚያግድ ምክንያት ሊሆን አይገባም። ሰይጣን ምን እንደሚላችሁ ታውቃላችሁን? አዎ ለእርሷ ወይም ለእርሱ የማይቻለውን ነገር ሊያደርግ ይችላል፣ ላንተ ግን አያደርግልህም ይልሃል። በዚህ ጊዜ በሁኔታዎች ተሸብባችሁ እይታችሁ ይሽመደመዳል። አይናችሁን ከማዕበሉ ላይ አንሱ። ማዕበሉ የእግዚአብሔርን ኃይል አይገዛው፣ ይልቁኑ የእግዚአብሔር ኃይል ማዕበሉን ይገዛዋል እንጂ። የማይቻለውን ነገር ለማድረግ የሚሆን ትክክለኛ ጊዜ የሚባል ነገር የለም። እስኪ 1 ዓመት እንጠብቅ ብትሉ ያኔም ቢሆን ነገሩ ያው የማይቻል ሆኖ ነው የሚጠብቃችሁ። ሁኔታዎች የአምላካችሁን ኃይል ሊወስኑ አይችሉም። በእርሱ መታመን ትችላላችሁና። ዕብራውያን ምዕራፍ 11ን አንብቡ። በዚያ ከተጠቀሱት መካከል አንዱም እንኳ አስተማማኝ መረብ ወይም መጠባበቂያ አልነበራቸውም። እኛ ብዙውን ጊዜ እግዚአብሔር እንዲጠቀምብኝ እፈልጋለሁ እንላለን። ነገር ግን በመጽሐፍ ቅዱስ ውስጥ እግዚአብሔር የተጠቀመበት አንድም ሰው መጠባበቂያ አልነበረውም። የነበራቸው ብቸኛ ነገር እግዚአብሔር ነበር። ስለዚህ ሁለተኛ ዕቅድ ወይም ፕላን ቢ የተባለውን ነገር ማስወገድ አለባችሁ። ኢየሱስ ሆይ በአንተ ታመናለሁ፣ የማይቻለው አምላክ እንደሆንክ አምናለሁ። ግን ነገሩ ባይሳካስ ብዬ ታንኳን ጥግ ይዣታለሁ። መስጠም ከጀመርኩኝ በፍጥነት ታንኳን ይይዛታለሁ የምትሉ ከሆነ ያቺ ታንኳ የእናንተ ሁለተኛ ዕቅድ ነች። ያችን ሁለተኛ ዕቅዳችሁን አስወግዱ። ከታንኳው መውጣት አለባችሁ። በቁጥር 29 ላይ ምን እንደሚል እስቲ ተመልከቱ። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ለመሄድ በውሃው ላይ ተራመደ ይላል። እግዚአብሔር ጴጥሮስን በረራ አድርጎ ማሻገር ይችል ነበር፣ ነገር ግን ያንን አላደረገም። ጴጥሮስ ራሱ እግሩን አውጥቶ መርገጥ ነበረበት። እናንተስ እግራችሁን አውጥታችሁ ለመርገጥ ምን ያስፈልጋችኋል? ሁል ጊዜ አስተማማኝና ሰላማዊ ቦታ ላይ ብቻ በመቀመጥ እግዚአብሔር ያዘጋጀላችሁን ሙሉ አቅም ማግኘት አትችሉም። እግዚአብሔር ጣልቃ ካልገባ በቀር በፍጹም ሊሆን የማይችልን ነገር እንድትሞክሩ ይፈልጋል። ይህ ደግሞ ያስፈራል። አብዛኞቻችን ደግሞ ደህንነታችን የተጠበቀበትን ቦታ ሙጥኝ ማለት እንወዳለን። ጴጥሮስ ለዚህ ትልቅ ምሳሌ ነው። ኢየሱስ በማዕበል ውስጥ በባህር ላይ እየተራመደ ሳለ ጴጥሮስ በታንኳ ውስጥ ነበር። ያ ማዕበል ደግሞ ልምድ ያላቸውን አሳ አጥማጆች እንኳ ያሸበረ ነበር። ኢየሱስ ግን ጴጥሮስን ጠራው። ጴጥሮስም ወርዶ ለጥቂት ጊዜ በውሃው ላይ ተራመደ። ሰዎች ጴጥሮስ ስለሰጠመ ብቻ እንደወደቀና እንዳልተሳካለት ያስባሉ። ነገር ግን ከታንኳው ሳይወጡ የቀሩ 11 ይበልጥ የወደቁ ሰዎች በዚያ ነበሩ። መውደቅ ማለት እግዚአብሔርን ማጣት ነው ብለው የሚያስቡ ሰዎች አሉ። እኔ ግን መውደቅ ማለት ብዙውን ጊዜ እግዚአብሔርን ለማግኘት የሚረዱ የመጀመሪያው እርምጃ እንደሆነ ተረድቻለሁ። የመውደቅ ፍርሃት የእምነት እርምጃ ከመውሰድ በፍጹም እንዲያግዳችሁ አትፍቀዱ። ወተን ንግድ ብንጀምርስ ምን ይፈጠራል ልትሉ ትችላላችሁ። መልሱ አይታወቅም። የእምነት የጥበብ ምክርና የጸሎት ጉዳይ ነው። ነገር ግን አሁንም ቢሆን ለአደጋ የተጋለጠ ወይም ሪስኪ ነው። አብዛኛው ሰው ዋስትና የሚፈልገው ለዚህ ነው። አንዳንዶቻችሁ አስተማማኝ በሆነው ቀጠናችሁ ውስጥ ብቻ እየተንቀሳቀሳችሁ እንደሆነ ታውቃላችሁ። የዕብራውያን ጸሐፊ በምዕራፍ 11 ቁጥር 1 ላይ እንዲህ ይላል፣ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ እያየነውም ስለምንገደው ነገር የሚያስረዳ ነው ይላል። የብዙዎቻችን ችግር ዋስትና መፈለጋችን ነው። እውነታው ግን እግዚአብሔር በዚህ መንገድ አይሰራም። አዝናለው ወይ እምነት ሊኖራችሁ ይችላል፣ ወይም ደግሞ ሁሉን ነገር በራሳችሁ ቁጥጥር ስር ማድረግ ትችላላችሁ። ሁለቱንም ግን በአንድ ላይ መያዝ አትችሉ። አንዳንድ ጊዜ ቆም ብላችሁ እግዚአብሔር ይህን እንዳደርግ እየጠራኝ እንደሆነ አስባለሁ ማለት አለባችሁ። ስለ ነገሩ ጸልያችኋል፣ ጥበባዊ ምክር አግኝታችኋል፣ የእግዚአብሔርን ቃልም አልጣሳችሁም። ስለዚህ እግዚአብሔር ይህን እንዳደርግ ይፈልጋል ብዬ አስባለሁ ትላላችሁ። በዚህ ውስጥ ምንም ስህተት የለውም። ታዲያ ብወድቅስ ካላችሁ፣ ብትወድቁስ ምን አለበት? ተነስታችሁ ትቆማላችሁ። ጻድቅ 7 ጊዜ ቢወድቅም እግዚአብሔር ደግፎ ያቆመዋል። ለመውደቅ ከማልቀስ የተነሳ ሕይወታችሁን ሳትኖሩት አትለፉ። የእምነት እርምጃ መውሰድ እንድትችሉ አንዳንዶቻችሁ የሁሉን ነገር ተቆጣጣሪነት ስሜት መልቀቅ አለባችሁ።
አንደኛውን እርምጃ ሳትረግጡ እግዚአብሔር ሶስተኛውን፣ አራተኛውንና አምስተኛውን እርምጃ አያሳያችሁም። የመጀመሪያውን እርምጃ መውሰድ አለባችሁ። ወደ ተዘጋጀላችሁ የህይወት ግብና ዕጣ ፈንታ ለመድረስ ከአስተማማኙ ቀጠናችሁ ከደሞዛችሁና ከተረጋገጠው ምቾታችሁ መውጣትና ያንን የእምነት አደጋ መጋፈጥ አለባችሁ። ሰነፎችን ከጠንካሮች የሚለየው ይኸው ነው። ጠንካሮቹ ከማንም በልጦ ሳይሆን ያንን የእምነት አደጋ ለመጋፈጥ ስለደፈሩ ብቻ ነው። ምን ሊፈጠር እንደሚችል ታስቡ ይሆናል። አስቀድማችሁ የምታውቁት ቢሆን ኖሮ ግን እምነት ተብሎ ባልተጠራ ነበር። ሞክሮ መውደቅ ምንም ሳይሞክሩ ከመቅረት እጅግ ይሻላል። ከዚህ በፊት አድርጋችሁት የማታውቁትን ነገር እንድታደርጉ እፈልጋለሁ። ከዚህ በፊት ኖሯችሁ የማያውቀውን ነገር ማግኘት ከፈለጋችሁ ከዚህ በፊት አድርጋችሁት የማታውቁትን ነገር ማድረግ አለባችሁ። ያንን ስታደርጉ ደግሞ ምቾት አይሰማችሁም። ምክንያቱም ከዚህ በፊት ሞክራችሁ ስለማታውቁ የምትይዙትና የምትጨብጡት ምንም አይነት ዋስትና አይኖራችሁም። በዚህ ክፍል ውስጥ ልታደርጉት የምትፈልጉት ነገር እያላችሁ ነገር ግን ለመጀመር የፈራችሁ ሰዎች እንዳላችሁ አውቃለሁ። አዎ እርግጠኛ ነኝ። ምናልባት የራሳችሁን ንግድ ለመጀመር ወይም የሥራ መስካችሁን ለመቀየር ያሰባችሁትና በውስጣችሁ ከቆየ ዓመታት የተቆጠሩ ታላላቅ ህልሞች አሉ። ወደፊት ለመራመድ ሲባል ለተወሰነ ጊዜ ወደ ኋላ ማፈግፈግ ሊኖርባችሁ ይችላል። ይህ ደግሞ ምንም ስህተት የለውም። እነዚህ ለውጦች በህይወታችሁ ውስጥ ለማምጣት እምነት ይጠይቃል። ይህ ሞኝነት አይደለም። ያለ ምክርና ያለ ጸሎት የሚደረግም አይደለም። ነገር ግን በመጨረሻው መስመር ላይ ያንን የእምነት አደጋ ተጋፍጣችሁ ደህንነት የሚሰጣችሁን ገመድ በጥሳችሁ በውሃው ላይ መራመድ ያለባችሁ እርስዎ ራሳችሁ ናችሁ። ከታንኳው እስካልወጣችሁ ድረስ ምንም ነገር ሊፈጠር አይችልም። አንዳንዶቻችሁ ያንን ነገር ባደርገው ኖሮ ምን ይሆን ነበር? ያንን ስራ ትቼ ያንን በጀመርኩት ኖሮስ እያላችሁ የተቆጫችሁ ወደ መቃብር ትወርዳላችሁ። ካልሞከራችሁት በፍጹም ልታውቁት አትችሉም። ስለዚህ ሁኔታዎችን ለመቀየር የእምነት እርምጃ ለመውሰድ ፈቃደኛ ካልሆናችሁ ባላችሁበት ቦታ ላይ ቆማችሁ አታማርሩ። ማስታወስ ያለባችሁ ዋና ነገር ቢኖር ማንነታችሁንና ያላችሁን ነገር ሁሉ ለእግዚአብሔር አሳልፋችሁ ስትሰጡት እርሱ በህይወታችሁ ውስጥ ሊያደርገው የሚችለውን ነገር በፍጹም አታቃልሉ። እኔ ሙሉ በሙሉ እርግጠኛ ነኝ። ብዙ ሰዎች በህይወታቸው ተስፋ የሚቆርጡት ራሳቸውን እያዩ እኔ ለዚህ ዓለም ምን እጠቅማለሁ? መቼም ቢሆን ታላቅ ነገር ማሳካት አልችልም፣ ለምንም ነገር አልበቃም እያሉ የሚጨነቁት አንድ ትልቅ ነገር ስለጎደላቸው ነው። አብዛኞቹ ሰዎች ህይወታቸውን ሲመለከቱት ምንም የተለየ ነገር አይታያቸውም። ይህ ሊሆን የቻለው ህይወታችሁን ለፈጠራችሁ አምላክ አሳልፋችሁ ስላልሰጣችሁት ይሆንን? በእናንተ ውስጥ መስራት ለሚፈልገው ማንነቱን ሊገልጥላችሁና ራሳችሁን ለእርሱ ብትሰጡት ምን ሊያደርግላችሁ እንደሚችል ሊያሳያችሁ ለሚሻ አምላክ ስላልተገዛችሁ ይሆንን? አብዛኞቹ ሰዎች ራስ ወዳዶች ናቸው። ህይወታቸውን በራሳቸው እጅ ጨብጠው መያዝ ይፈልጋሉ። በዚህ መንገድ ነው መኖር የምፈልገው፣ እዚህ ቦታ ነው ምኖረው፣ ይህን ነው የማደርገው፣ ይህን ይኖረኛል፣ ወደዚህ ነው የምሄደው ይላሉ። ስለዚህ ህይወታቸው በራሳቸው እቅድ ብቻ የተሞላ ነው። እነርሱ የማያስተውሉት ነገር ቢኖር እግዚአብሔር ለህይወታቸው ፍጹም የሆነ እቅድ እንዳለው ነው። ያ እቅድ እንዲሰራ ግን እጆቻችሁን መዘርጋት፣ ህይወታችሁን ለእርሱ ማስገዛት እና ራሳችሁን ሙሉ በሙሉና በታማኝነት ለእርሱ መስጠት አለባችሁ። ይህ እንግዲህ ሙሉ በሙሉ የመታመን ጉዳይ ነው። እግዚአብሔር ለእናንተ የተሻለ እቅድ እንዳለው ታምናላችሁ? ያንን የተሻለ እቅድስ በህይወታችሁ እንዲገልጠው ፈቃደኞች ናችሁ? አብዛኛው ሰው ለዚህ ፈቃደኛ አይደለም። ለዚህ ነው እግዚአብሔር ዘንድ ታላቅ መፍትሄ እያለ ሰዎች ራሳቸውን በገዛ ጥበባቸውና በጠበበው እቅዳቸው ውስጥ ዘግተው የሚኖሩት። ነገር ግን እግዚአብሔር በእኔ ምን ሊያደርግ ይችላል የሚለውን ለማየት ራሳችሁን ለእርሱ ክፍት ማድረግ አለባችሁ። እግዚአብሔር የማይቻሉ የሚመስሉ ነገሮችን በማድረግ የታወቀ ልዩ አምላክ ነው። ለእናንተ በር የሚከፍትባቸው በሺዎች የሚቆጠሩ መንገዶችን ያውቃል። እኛ የራሳችንን መንገድ ትተን እግዚአብሔርን ያንን አስደናቂ መንገዱን በህይወታችን እንዲመራ ስንፈቅድለት ነገሮች ይለዋወጣሉ። በእርሱ ላይ ሙሉ እምነት ጥሎ በህይወታችሁ ውስጥ የሚያደርገውን ተአምር ለመመልከት ልክ እንደ ሕፃን ያለ ቀላልና ንጹህ እምነት ብቻ ነው የሚጠበቅባችሁ።